ስሙኝማ ገርሞኝ አሁን ትዝ ስለኝ በጣም ገርሞኝ ነው። እሱ ምን መሰላቸው? ኢየሱስ ክርስቶስ ለኛ ያደረገልን ትልቅ ነገር እሱ ክብሩን ጥሎ አባቱን ታዞ ወደ ምድር ወርዶ ያንን ሁሉ ውርደት ተቀብለው እኛን ግን ከውርደት ወደ ክብር ተሻገሩ ሲለን መንዛዛቱ ጊዜ መስጣቱ ግን መሆን አልነበረብንም አይደል? አሁንም ደግሜ እላለሁ፣ በጌታ ፍቅር እለምናችኋለሁ፣ ጌታ ኢየሱስ ክርስቶስን ወደ ልባችሁ ያላመጣችሁ፣ የግላችሁ አዳኝ ያላደረጋችሁ ኢየሱስ ክርስቶስን የግላችሁ አዳኝ አድርጋችሁ ተቀበሉና ከውርደት ከሞት ሞት ሲባል የስጋ ሞት ነው የሚታሰብ ትዝም የሚላቸው ስጋ ዛሬ ስለምናየው ነው። ግን የሚበልጠው አለ። ስጋ በምድር 1000 ዓመት ብንኖር ቅጽበት ነው። ምክንያቱም ቅጽበት ማለት አይታ ተመልሰ እስከምታይ አይደለም። አይንህን ከድነ እስከምትገልጥ ባለው እድሜ ነው የሚሆነው። 1000 ዓመት በምድር ብንኖር 1 ሚሊዮን እድሜ ብንኖርም ቅጽበት ነው። ግን ዘለዓለማዊ የዘለዓለማዊ ማለት ክርስቶስ ኢየሱስን የግላችን አዳኝ አድርገን ከተቀበልን የዘላለም ክብር ከእግዚአብሔር ጋራ አብሮ የመኖር እድል ነው። ማብላት መጠጣት በዘነጥ አይደለም፣ ደስታ ነው። ኢየሱስ ክርስቶስ ሲናገር ራሱ ስለ እግዚአብሔር ሲናገር፣ ስለ መንግስት ሰማያት ሲናገር ስለ መብል የለም ነው የሚለው። ምክንያቱም ሆድም መብልም አብሮ ይጠፋል ነው የሚለውና ሆድና መብል እዚሁ ነው የሚቀረው። የትኛውም በቃ በምድር የምናደርጋቸው የትኛው ነገር እዚሁ ነው የሚቀረው። ግን ከገበኑ የማንወጣ የዘላለም የገሃነም እሳት ነው የሚጠብቀን። ደግሞ ካረፈን ለዘላለም ዳግም ጭንቀት፣ ጭጋግ፣ እንባ፣ ግራ መጋባት፣ ተስፋ መቁረጥ የሌለበት ለአንዴና ለመጨረሻ ለዘላለም የምንኖረው በክርስቶስ ኢየሱስ በምናገኘው በዘላለም እረፍትና ክብር ነው። ያንን ክብር እስኪ ተቀበሉ። በኢየሱስ ክርስቶስ ስም እለምናቸዋለሁ። እሱ እኮ ተዋርዶ ነው ክብሩን ጥሎ ከአባቱ ዘንድ የወረዳ እኛን ደግሞ ከውርደት ከጥፋት ከዘላለም ሞት ከገሃነም እሳት ሊያድነን የመጣ ማለት ነው። እስኪ ያንን ክርስቶስ ኢየሱስ የግላችሁ አዳኝ አድርጋችሁ ተቀበሉ። ወደ ክብር ተሻገሩ። ከውርደት ከክፋት ከጥፋት የትኛውም መልካም ስራ እኛን አያድነንም። መልካም ስራ ሰርቶ የጨረሰ እሱ ክርስቶስ ብቻ